ዓለማችን እስካሁን ልንረዳው በማንችላቸው ነገሮች፣ ባህሎችና እምነቶች እንዲሁም ታሪኮች ተሞልታለች። ታዲያ ይቺ የምንኖርባት ዓለም በውስጧ በርካታ ሰዎች የየራሳቸውን አመለካከት አኑረውባታል። በአብዛኛው ዓለም ስለሞት ሲነሳ ፍርሃት፣ ሐዘንና ጥቁር አልባሳት ይታወሳሉ። ነገር ግን በአንድ የዓለማችን ክፍል ሞት ሐዘን ሳይሆን የቀለማት፣ የሙዚቃ፣ የምግብ እና የታላቅ የደስታ በዓል ይከበርበታል። እንኳን ወደ ዲያ ዴ ሎስ ሙኤርቶስ ወይም የሙታን ቀን በሰላም መጣችሁ። በሜክሲኮ እና በተለያዩ የላቲን አሜሪካ ሀገራት በሞት የተለዩዋቸውን ወዳጆቻቸውን፣ ዘመዶቻቸውን ከሞት በኋላ ባለው ዓለም ተመልሰው ወደ ቤተሰቦቻቸው ጋር የሚገናኙበት ድንቅ ባህል ይከበራል። በዛሬው ቪዲዮአችን ይህ በዓል ከየት መጣ፣ አስደናቂው እውነታ ወይም ታሪክ፣ የኮኮ ፊልም ያሳየውን እውነታ እንዲሁም በዚህ በዓል ውስጥ ያለ ሚስጥራዊ ምልክቶች ምን ትርጉም አላቸው የሚሉትን በጥበብ እንመለከታለን። ቪዲዮውን ከመጀመራችን በፊት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ታሪኩ እንለፍ። ብዙ ሰዎች ዲያ ዴ ሎስ ሙኤርቶስ የሃሎዊን አካል ነው ብለው ያስባሉ። ነገር ግን ይህ ፈጽሞ ስህተት ነው። ይህ በዓል የጀመረው ከ3000 ዓመት በፊት በነበሩ እንደ አዜቴክ ባሉ ጥንታዊ የሜክሲኮ ሕዝቦች ዘንድ ነበር። ለእነሱ ሞት የህይወት ማጠቃለያ ሳይሆን ወደ ሌላ አዲስ የነፍስ ጉዞ የሚደረግ ሽግግር ነው። ጥንታዊ አዜቲኮች ለሞቱ ሰዎች ማዘን እንደ ነውር ይቆጥሩት ነበር። ምክንያቱም ማዘን የሟች ነፍስ ያሳዝናል ብለው ስለሚያስቡ ነው። በ16ኛው ክፍለ ዘመን የስፓኒሽ ወራሪዎች ወደ ሜክሲኮ ሲመጡ እና ካቶሊክ እምነትን ሲያስተዋውቁ ይህ ጥንታዊ የአዜቴክ ባህል ኦል ሲንቴስ ዴይ እና ኦል ሶል ዴይ ተቀላቀለ። በዚህ ምክንያት በዓሉ በየዓመቱ ኖቬምበር 1 ለሞቱ ህፃናት፣ ኖቬምበር 2 ለሞቱ አዋቂዎች መከበር ጀመረ። የዚህ በዓል ዋና ልብና ማዕከል ኦፍሬንዳ ወይም መሰዊያ ይባላል። የሟች ቤተሰቦች በቤታቸው ውስጥ ደረጃ ያላቸውን ውብ መሰዊያዎች ያዘጋጃሉ። ነገር ግን እነዚህ መሰዊያዎች ለአምልኮ ሳይሆን ሟቾችን ወደ ቤት ለመጋበዝ የተዘረጉ የክብር ምንጣፎች ናቸው። በእነዚህ መሰዊያዎች ላይ ዋና ዋና የተፈጥሮ አካላት ይወክሉባቸዋል። የመጀመሪያው እሳት ሲሆን የሚበሩ ሻማዎች የሟቾችን ነፍስ ወደ ቤታቸው የሚመጡበትን መንገድ የሚያበሩ መብራቶች ናቸው ሲሉ ሰይመዋቸዋል። ሁለተኛው ደግሞ ውሃ ነው። በአንድ ብርጭቆ የሚቀመጥ ንጹህ ውሃ ነፍስ ከረጅም መንገድ በኋላ ጥማቸውን የሚቆርጡበት ነው። ሶስተኛው አየር፣ የተበሱ ባለቀለም ወረቀቶች በአየር ሲወዛወዙ የነፍሳት መገኘትን ያሳያሉ። የመጨረሻውና አራተኛው መሬት፣ ልዩ የዳቦ አይነት እና ሟች በህይወት እያሉ የሚወዱት ምግብን ይወክላሉ። ከሁሉም በላይ ደግሞ ብርቱካናማ የሜክሲኮ አበባ ወሳኝ ነው። የዚህ አበባ ብሩህ ቀለም እና እጅግ ውብ መዓዛ ያለው ጠረኑ የሟችን ነፍስ ወደ ቤተሰቦቹ ይመራል ተብሎ ይታመናል። ምልክቶችና ቀለማት እና የራስ ቅሎች፣ በዲያ ዴ ሎስ ሙኤርቶስ ጊዜ በየቦታው የምናያቸው የራስ ቅሎች አጽሞች አስፈሪ አይደሉም። ከአጽሞቹ መካከል በጣም ታዋቂዋ ላካትሪና ትባላለች። እሷ ያማረ ኮፍያ ያደረገች ውብ የአጽም ሴት ምስል ናት። ይህ ምስል የተፈጠረው በሜክሲካዊ ሰዓሊ ሲሆን መልእክቱም ሀብታም ሁን ድሃ፣ ዘመናዊ ሁን ባህላዊ፣ በመጨረሻ ሁላችንም አጽም ነን፣ ስለዚህ ህይወትን አክብሩ፣ አትመኩ የሚል ታላቅ የህይወት ፍልስፍና ነው።
ልጆችና አዋቂዎች በፊታቸው ላይ የሚያምሩ የቀለም ቅቦችን በመቀባት እና የተለያዩ ምግቦችን በመብላት የሞት ወዳጆቻቸውን ደስ ብሏቸው ያስባሉ። ታዲያ በዚህ በሜክሲካውያን ባህል ላይ የተሰሩ በርካታ ፊልሞች አሉ። ታዋቂው የዲዝኒ ፊልም ኮኮ ተመልክታችሁት ከሆነ የዚህም ባህል ዋና ሐሳብ ተረድታችኋል ማለት ይቻላል። ምክንያቱም የኮኮ ፊልም የዲያ ዴ ሎስ ሙኤርቶስን ዋና ታሪክ በደንብ ሪፕሬዘንት ማድረግ የቻለ ፊልም በመሆኑ እናም አብዛኛው ነገሮቹ ከእውነታው ላይ የተቀዱ በመሆናቸው እንድታዩት በዚሁ አጋጣሚ እንጋብዛለን። የበዓሉ ትልቁ መልእክት አንድ ሰው በምድር ላይ ፈጽሞ የሚሞተው በሕይወት ባሉት ወዳጆቹ አእምሮ ሲረሳ ብቻ ነው የሚል ነው። በኖቬምበር 2 ምሽት ቤተሰቦች ወደ መቃብር ቦታቸው በመሄድ